ወንዶችም የወር አበባ እናያለን። ወንዶች የወር አበባ እናያለን። ወንድ ነው ወይስ ሴት ነው? ምንድነው ለአዲስ አበባ ለማል ከተማም እንደዚህ አይነት ቆንጆ ቢመጡ ያው ብዙ ወንጀል አይሰራም። የፍቅር ታሪክ ነው ይኖሩ ከፖሊስ ሰብስክራይብ አድርጉ። ሰላም ወደ ሪአክሽን ስቱዲዮ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሳምንቱ እንዴት ነው? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ዛሬም ባበደ ቪዲዮ መተናል ማለት ነው። ባበደ ቪዲዮ መተናል። እሺ እስከማረገው ላይክ እናንተም እያረጋችሁ ወደ ቪዲዮ እንግባ። ይመቻችሁ። የማታ ትምህርት ቤት ይላል። ጠይቢ እኔ አልሄድም። እኔ ሽንት አልመጣም። ኧረ በእናትህ ካንዲ ደርስ እንምጣ። እኔ አልፈልግም። ምን ሆነሽ ነው? እኔ ሽንት አልመጣም። አልፈልግም። ሄድ አልፈልግም አልልም። ለምንድን ነው የምለው? አንተ ምን አገባ? ከፈለክ አንተ ሄድ። እኔ አልፈልግም። እኔ ካንተ ጋር ነው የምሄድ የፈለኩት። እኔ አልፈልግ። ሽንት አልመጣም። እኔ ሽንት ካልመጣስ ሰገጢ። ኧረ አንተ ሂድ እንዴ! ለምንድን ነው የምሄደው? እኔ እኮ አልመጣም። ፈታ ይሆናልና በትሄድላት ምን አለ ችግር አለ? ካንተ ጋር ነው ደግሞ ይፈልገች። መሄድ አልፈለኩም። አረብሹኝ። ከፈለክ አንተ ሄድ። አሁን ለሷ ብለህ ለምንድን ነው ለሷ ብዬ የምሄደው? ንገሪኝ። ለሷ ብዬ ለምን አልፈለግም? ያው ሄደች ሂጂ ምን ነበረብኝ? ወንድ ልጅ የሚኮራበት የወንዶች ጉዳይ የሚኮራበት አባላችን ይዟት ይመች። ወንዳታ ይሄ ነው። እንደዚህ አይነት ሰው ነው የሚያስፈልገው። ወንዱ በስማ ከእንቅልፍ ጋር ትግል ይሉታል። ይሄ ነው በስማ ማለመውደድኩም ጎበዝ ሆኖ ነው። በቃ እንደዚህ ነው ጭቃ ማብካት። ያው የአርሰናል ደጋፊዎች እንዳትቀየሙኝ እንደ ሐሳብ ማለት እንደ ሐሳብ ያምርባቸዋል፣ ደስ ይላል። እንደዚህ በዛ ጭቃ ዛሬ ነው የተቦካው። ጭቃ ተቦካ። በስማ አባዬ ትምህርት ቤት ግጥም የመልስ ምት ጽፋችሁ ነው ተብለን እስኪ አንድ ግጥም ንገረኝ። እሺ ጻፍ። ማስቲካ ሲታኘክ ይላል ቀጭ ምን አለ የዛኔ ነቅዬ ብረጭ። ምን ነው ነቅዬ ብረጭ እንደ ያንተ መጫወቻ አልሆንም ነበር። ይሄ ከባድ ነው። አባት ለልጁ በስማ ማስቲካ ሲታኘክ ካለ ቀጭ እኔ ምን አቅላለሁ ነገ እንዳልቆጭ። That one there was a violation. Personally, I wouldn't have it. አረ በስማ መቼ አባት ለልጁ እንዳልኩት ነው። ልጅም ጎበዝ ነው ቶሎ ተረዳ። Hello Egypt, hello Sudan. This is the Great Ethiopian Renaissance Dam. This is our dam. We use our water, Abai, or you call it AKA Nile water. We built this dam. We use electricity. For us, we use the water for us. እንግሊዘኛ ተጨነቀች ነው የምላችሁ። ተጨነቀች በቃ በስማ ማን ያዟል። በቃ ዝም ብለህ በአማርኛ ብትወራ እንደውም እኮ ዝም ብለህ በሌላ ቋንቋ ብሞክር ይሻል ነበር እንጂ እንግሊዘኛ በለው ተጨነቅ። የምር አባይ ሲገደብ ራሱ እንደዚህ አልተጨነቅንም። And we send out to you. Don't be scared. Don't be afraid. We use it
Because 60% of Ethiopia, they are in the darkness. There is no light and electricity. The whole world, listen. What? Bro, what are you talking about, man? We Ethiopians having a lot of water. But 60% of our people, they are still with no electricity. So this now is crazy, great, amazing. We use it. We produce. በዚህ አጋጣሚ ያው አባይ ስለ ተመረቀ ደስ ብሎኛል። ደስ ይበላችሁ። ዳለስ ለካ በላሆስ ነው ለካ What? Bro, what are you talking about, man? ዳሌ ሲለካ እያለች ነው። እሷ ወንድ መሆኗ ነው ወይስ ሴት ሆና የላት? ፓው እንመልከት እስኪ ዳለ ሳይበላ እሷ ወንድ ነች። እነሱ ግን ይሄንን ቡግንጅ የመሰለ ቡግንጅ እንደውም ይተልቃል። ቡግሬ መሰለ ይዘው ሴቶቻችን ተው በቃ አረፉ እንዴ ተው። ቲክቶክ እኮ በቃ በጣም ብዙ ሰው አህያዬ ስለምትራገጥ ምናምን ማለት ነው። አህያዋ ግን እኔን ስታይ እንዴት እንደምትሆን ተመልከቱ። አሁን ልወጣለሁ ከቤት ውስጥና ጀለስ በቃ እንደዚህ እኮ ነው። ፈታ ከጀለስ ጋር ብዙ ነገር የሚሸከምልን ጀለስ እንደ ዶንኪ ይመች። ቤቢ ለማቀየው እንደዚህ ነው በቃ ወስደህ ድቅም ነው እንጂ ፈንክተ በእናትህ ኧረ ሽንኩርት 이거 봐라. 이제부터 네네. 나를 계속 ሰላም ነው። ውድ የሶሻል ሚዲያ ተከታታዮች እንደምን ሰንብታችኋል? እንዴ እንደዚህ አይነት ቆንጅና ይቻላል? አረ ምንድነው ለአዲስ አበባ ለማል ከተማም እንደዚህ አይነት ቆንጆ ቢመጡ ያው ብዙ ወንጀል አይሰራም። የፍቅር ታሪክ ነው ይኖሩ ከፖሊስ ስኩቲ ድሬ በሚል አካውንት ቲክቶክ እና ፌስቡክ አካውንት የሚታወቅ ሲሆን የተለያዩ ፌክ አካውንቶች እየተከፈቱ በእኔ ስም የሚገኙበት ሁኔታ ላይ ነው ያሉት። ያ ደግሞ ሁሉም እንዲያውቅልኝ የምፈልገው ነገር በእነዚህ እኔን የማይገልጹ የተለያዩ ነገሮች ፖስት ቢደረጉ እኔን እንደማይገልጹ የትክክለኛው የኔ አካውንት ስኩቲ ድሬ የሚል ከ99,000 በላይ የሆነ ፎሎወር ተከታዮች ያሉኝ ሲሆን ሌሎች ላይ የሚፖስቱ ፎሎ ያረጋቻት ፎሎ በሌሎች ስም ተከፍተው የኔን ቪዲዮ ፖስት እየተደረገ ሌሎች ነገሮች ፖስት ቢደረጉ እኔን እንደማይገልጹኝ ለማሳወቅ ያህል ነው። አመሰግናለሁ። ቦሎ በሩጂ महाराज की जय हो जेतन ተው ሞተረኞች ተው። ኧረ በስመ አብ። ያው ለራሳችሁም ጥንቃቄ እያደረጋችሁ ጓደኞቼም አላችሁ ወንድሞቼም ሞተረኞች ለራሳችሁ ጠንቀቅ እያላችሁ እንደ ሐሳብ ብራዘር የደረሰ ዳቦና ሻይ ይመስላል። የጀሞጅ ምን ትለቀዋለህ? አንተ ደግሞ ኧረ እባክህ ሰዎችን አመረርካችሁ። ወይኔ የምር ቫይራል ከወጣ ማለት ነው ሰይዶ ነው ገስት ማስገባው። እዚህ ጋር ሰይዶ ይመጣል እኛ ዩቲዩብ ላይ ቆልፎ ነው የሚሄደው።
ሴት ነው። የጾታውን መታቁ ሰዎች ኮሜንት ላይ ጻፉልኝ። ለምን ራቁቱን ሆነ ነው ያልገባኝ ነገር። ወንዶችም የወር አበባ እናያለን። ወንዶች የወር አበባ እናያለን። ምን አይነት ጉድ ነው? ምን አይነት ይቻላል እንዴ? እንደዚህ ይቻላል? ኮሜንት ላይ ጻፉልኝ። ይቻላል ወይ? ብዙ ግን አይናገርም። አሁን ይሄ የወር አበባ የሴቶችን የሚመስል ደም አይደለም። የመራቢያ ሴሎቻችን የሴቶች መራቢያ ሴል እንቁላልና የወንዶች የመራቢያ ህዋስ የወንድ ዘር ወይም ስፐርም ሴል ሰውነታችን ውስጥ ከ30 ቀን በላይ መቆየት የለበትም። ከ4 ሳምንት በላይ ግን ቤት ያለው ልጅ እንደሱ ማለት እንትን ሻወር ቤት ገብቶ ቶሎ አይወጣ ምናምን ምንድነው ምናምን እያለን እናናግረዋለን። እስካሁን አይነግረንም። ግን ቢያንስ ከ20 ደቂቃ ከ10 ምናምን ደቂቃ ያክል ይቆያል ማለት ነው። ከተወሰነ ጊዜ በላይ ግለ ወሲብ ከተደጋገመ ጭንቅላት ያስታውስና በቀጣይ ቀን በዛን ሰዓት አካባቢ ላይ ግለ ወሲብ እንድታረግ ያስታውሳል። አሁን ሱስ ማለት ነው፣ መጥፎ ለረጅም ጊዜ ነው ሲጠቀም። እንደውም እሱ በከፋ ሁኔታ ቀንና ሌሊት ስራዬ ግለ ወሲብ መፈጸም ነው የሚል ያገኘነው ሰው አሁን አንተ የምትለው ከሰውነት ተራ ወጥቼ ሰዎች የኔን እድሜ መገመት አይችሉም ማለት። ብዙ ጊዜ ልጆች ምን ማሳየት ይጀምራሉ? የመጀመሪያው በር መዝጋት፣ እሱ ላይ ምልክቶች ምልክቷ ቁልፍ ደግሞ የበር ከውስጥ ሲዘጋ የቁልፏ ድምጽ ቀጭ ስትል ትሰማለች። አንደኛው ይሄ ነው። 3 ቁጥሮችን መጥቀስ አይመከርም ይባላል። 0፣ 50 እና 100 እና ሴቶች ብዙ ጊዜ ወይ እጆቻቸውን ጣቶች ወይም ደግሞ በሆነ ነገር በሌላ ነገር ነው የሚጠቀሙት። በተለይ ራሳቸውን ማወቅ ሲጀምሩ ክብረ ንጽህናቸው ሴንሲቲቭ እንደሆነ ያውቃሉ፣ ቦታውም ሴንሲቲቭ እንደሆነ ያውቃሉ። እና በዚህ የምክንያት እዛ አካባቢ ላይ ብዙ ጊዜ ለመንካት ፍላጎትም ድፍረቱም ያንሳቸዋል። እና ድግግሞሽ ውስጥ ሲገቡ እኔ ግን እንደ ሐሳብ ምለው ማለት ነው ይሄ ቀልድ አይደለም። አይ ብዙ ሰው ችግር ሊሆን ይችላል፣ ግን እንደዚህ ማውራቱ ደግሞ ሌላ እንትን አያመጣም ወይ? እንዴት ነው ዳኒ? ሰብስክራይብ አድርጉ።